ሳምሰንግ ዛሬ የምናውቀው ሳምሰንግ ከመፈጠሩ በፊት ኖዲል ነበር የሚሸጠው። ዛሬ ላይ ከእንቅልፍ የሚቀሰቅስ አላርም፣ የምታየው ሰዓት፣ ፍሪጅ፣ ቲቪ፣ የምትደውልበት ስልክ፣ ልብስ ማጠቢያ ማሽን፣ ዜና የምታይበት ቲቪ፣ በቤት የሚገኙ የኤሌክትሮኒክስ በሙሉ በሳምሰንግ የተመረተ ነው። ሳምሰንግ ግሩፕ ልክ እንደ ኤሌክትሮኒክስ ሳምሰንግ 56 ግሩፕ ነው ያሉት፣ ወይም 56 ድርጅት ነው ያሉት። ሌሎች 55 ታላላቅ ድርጅቶች ነው ያሉት። ብትታመም የምታክምበት ሆስፒታል፣ የምትማርበት ዩኒቨርሲቲ፣ መርቀ ስትወጣ የምትሰራ መስሪያ ቤት፣ ሁሉም የሳምሰንግ ናቸው። ወጣ ብለ ትልቅ ህንፃ ብታየው የተገነባው በሳምሰንግ ነው። የምታወቁትን ለመጥቀስ ያህል የዱባይ ቡርጅ ከሊፋ፣ የታይዋን፣ የማሌዥያ ሁሉም በሳምሰንግ የተሰራ ነው። ደቡብ ኮሪያ ውስጥ ሬስቶራንት ብትሄድ፣ ካፌ ብትሄድ፣ መዝናኛና ሪዞርት ብትሄድ ሁሉም የሳምሰንግ ናቸው። ለመኪና ወይም ለራስ ኢንሹራንስ ብትገዛ ሁሉም የሳምሰንግ ናቸው። መርከብ ብትሳፈር የተሰራው በሳምሰንግ ነው። ታንክና ሄሊኮፕተር እያመረተ ለደቡብ ኮሪያ የሚሸጠው ለሳምሰንግ ነው። ልገርም ይችላል፣ ብትሞት እንኳን ከሱ ስራ አትወጣም። ሞተ የሬሳ ሳጥን የሚያቀርብልህ ሳምሰንግ ድርጅት ነው። ምክንያቱም ሳምሰንግ ቅንጡ የሬሳ ማምረቻ ድርጅት ነው ያለው። ለዚህ ነው ደቡብ ኮሪያ የሳምሰንግ ሪፐብሊክ ናት የምንለው። ሳምሰንግ የደቡብ ኮሪያን ጂፒፒ 22 ከመቶ ይሸፍናል። በመላው ዓለም 274 ሺህ መላ ሰራተኛ አለው። የኛ ሀገር ህፃናት ስታድጉ ምን መሆን ነው የምትፈልጉት ካላችሁ ዶክተር፣ ፓይለት ነው የሚሉት። የደቡብ ኮሪያ ህፃን ደግሞ የሳምሰንግ ሰራተኛ መሆን ነው የሚፈልጉት ነው የሚሉት። ዩኒቨርሲቲዎች ተማሪውን ሲያዘጋጁ ሳምሰንግ ውስጥ እንዲገቡ፣ ሳምሰንግ እንዲቀላቀሉ ነው። ተማሪዎቹም ቅደም ተከተል 3 ድርጅት ነው የሚገቡት፣ ሳምሰንግ፣ ሃንዳይ እና ኤስኬ። እነኚህ 3 ድርጅቶች እዚህ ውስጥ የገቡ ልጆች የሚያገኙት ክብር፣ የምሰጣቸውም ደሞዝ ከፍ ያለ ነው። ቤተሰቡም ልጄ በትምህርት ወደቀም ብለው ውጤቱን አይቶ ሳይሆን ሳምሰንግ አለመቀላቀል ነው፣ ሳምሰንግ አለመግባት ነው። እነ ሳምሰንግ ታዲያ እንደ ሌላው ድርጅት በየወሩ በየሳምንት ማስታወቂያ አያወጡም። በአመት አንዴ ወይም 2 ብቻ ነው ሳምሰንግ ማስታወቂያ የሚያወጣው። ይሄ ወቅት ዩኒቨርሲቲዎች ተማሪውን ሳምሰንግ እንዲቀላቀሉ እያጠኑ ነበረ ጊዜው። ተማሪዎችም ፈተናውን ለማለፍ የሚጨናነቁበት ወቅት ነው። ሌሎች ድርጅቶችም በየጊዜው ማስታወቂያ ቢያወጡም ተማሪዎች ደግሞ አብዛኛው ጊዜ ወደ ሳምሰንግ ነው የሚሄዱት። በወቅቱ የሚሰጠው ፈተና በአንድ ጊዜ ብቻ 500 ተማሪውን ይቀጥራሉ። ይሄ ደግሞ በደቡብ ኮሪያ በአመቱ የሚመረቀው 73% ይይዛል። ይሄ ሳምሰንግ ድርጅት የተቀላቀለ ሰው የራሱን ህይወት ብቻ ሳይሆን የቤተሰቡም ጭምር ህይወቱን ይቀይርለታል። ሳምሰንግ የገባ ቤተሰብ ተሰብስቦ ፋሪ ተደግዞ ይጨፈራል። ይህ ሁሉ ከመሆኑ በፊት በ1938 የ28ቱ ደቡብ ኮሪያ ሊቢያን ቾይ እድሜን በከንቱ እያባከንኩ ነው ብሎ በጣም ማታ ይጨናነቃል። አንድ ሌሊት ሀሳብ መጣለት። ሀሳቡ ደግሞ ሱቅ መክፈት ነው። አቅማማ ኑድል፣ አሳና አትክልት የሚሸጥበት ሱቅ ከፈተ። ይሄ የሆነው የዛሬ 86 ዓመት ነው። የአንድ ሰው ዕድሜ ማለት ነው። የአንድ ሰው ዕድሜ በሆነ በዚህ ጊዜ ውስጥ ደግሞ ኖዲል ሻጩ ሳምሰንግ 55 ድርጅት ከፈተ። ካፒታሉ የ370 ቢሊዮን ዶላር ካፒታሉ ሆነለት። ይህንን ደግሞ የሊ ቤተሰብ በሚል ይታወቃል። ብቻውን የደቡብ ኮሪያ ጂፒፒ 22ን ይሸፍናል። 274 ሰራተኛ አለው። ሳምሰንግ ማለት 3 ኮከቦች ማለት ነው። በደቡብ ኮሪያ 3 ቁጥር የተለየ ፍቅር አላቸው። የትልቅነትና የኃያልነት ኮከቦች ደግሞ የዘላለምነት ምልክቶች ናቸው። በነገራችን ላይ ደቡብ ኮሪያ ታላቁ ድርጅት ሳምሰንግ ይሁን እንጂ ብቻውን አይደለም። ደቡብ ኮሪያ ከሄዳችሁ ቼቦይ የሚል ቃል በብዙ ጊዜ ይሰማል። በኮሪያኛ ቼ ማለት ሀብት ሲሆን ቦል ማለትም ደግሞ ቤተሰብ ማለት ነው። አጠቃላይ አንድ ላይ የሀብታም ቤተሰቦች ማለት ነው። ቼቦል የደቡብ ኮሪያና ሀብት የሚዘውሩ ጥቂት የሀብታም ቤተሰቦች የጋራ መጠሪያ ነው። አጠቃላይ 20 ቤተሰቦች ናቸው ይባላል። ያልነታቸውን ማወቅ ከፈለጋችሁ 10 ቤተሰቦች ብቻ 60 ከመቶ የሀገሩን ጂዲፒ ይሸፍናሉ። እነኚህ ቤተሰቦች እርስ በእርስ በጋብቻ ስለተሳሰሩ የሀገሪቱ ፕሬዝዳንት እንኳን ዝቅ ብሎ ነው የሚሰግድላቸው። የሀገሪቱ አደራጊ ፈጣሪዎች ናቸው። ቼቦሎች ቢያጠፉ የእነሱ ሴራ የተለየ አላቸው። ፍርድ ቤት አካባቢ ለእነሱ ብቻ የሚሰራ ህግ አላቸው።
ቼቦል ቤተሰብ አንድ ሰው ከታሰረ በታክስ ማጭበርበርና በሙስና በሆነ ነገር ፍርድ ቢሰጠባቸው ጥፋተኛ ሆነው ቢገኙ 3 ዓመት ነው ፍርዳቸው። እስር ቤትም ከሆኑ የአገሪቱን ኢኮኖሚ ይገዳል ተብሎ ከእስር ቤት ይወጣሉ። እነኚህ ቼቦሎች የተፈጠረው በ1960ዎች ነው። በዛ ጊዜ ኮሪያ ከጦርነት ውስጥ እያገገመች ነበረ። የኮሪያ መንግስት አገሪቱን በኢኮኖሚ ለማሳደግ ፈልጎ ሀሳብ አመጣ። በተለየ ከውጭ የሚመጣው ገቢ ተቀንሶ አገር ውስጥ እንዲሰራ ፍርዱን አስተላለፈ። አገር ውስጥ ሰርተን ወደ ውጭ መላክ አለብን ብሎ ሀሳቡን አወጣ። ሆኖም አገር ውስጥ ይህንን ነገር የሚሰራ ማንም ተቋም የለም። በወቅቱ ደቡብ ኮሪያ ውስጥ ያለው ተቋማት የብር እጥረት ነበራቸው። ብድርም ለመውሰድ እነሱን የሚያውቀው ሰው የለም። የደቡብ ኮሪያ መንግስት ከወዳጅ ሀገር አሜሪካ ብር የተሰጣቸው ብር ነበረ። ይህንን ብር ደግሞ መስራት ይችላሉ የሚል ድርጅት አከፋፈለው። አከፋፈል ብቻም ሳይሆን ይህንን ስራ መስራት አለባቸው ብሎ በምትሰራው ስራ መንግስት ነው የሚወስኑት። መንግስት ስራውን ሲያከፋፍል ደግሞ ሳምሰንግ ኤሌክትሮኒክስ የወሰደው ሳምሰንግ ነበረ። መኪና መስራትም ለሃዮንዳ ተሰጠ። ሌላ እነዛ ተከፋፈለ። የመንግስት ፖሊሲ ከሰመረ በኋላ ደቡብ ኮሪያ ከውጭ የምታስገባውን ዕቃ ቀንሳ ሀገር ውስጥ የተመረተውን ለሰዎች አከፋፈለች። ማከፋፈል ብቻም ሳይሆን ወደ ውጭ መላክ ጀመረች። ሳምሰንግም ከዛ ቀን ጀምሮ የዓለማችን ትልቁ ድርጅት ሆነ። ከዛ ጊዜ ጀምሮ ቼቦሎች የደቡብ ኮሪያ አጥንት ጀርባ ነው የሆነው። ሳምሰንግ የዓለማችን ትልቁ ድርጅት ነው።